8ኛው ስራዋን ከጨረሰች እንትን አላት። ከዛ በቃ እኔ እዛ ሄዳ ይሆናል እሷ ብዬ አይመጣም እሱ ማን ደውሎለት ሊወጡ አልኩኝና ስወጣ የለም። ከዛ ወጣሁና ግዴታ መጠየቅ ያለብኝ እናቴ ቤት ነው ልጅቷም እዛ ትሆናለች ብዬ ስሄድ ኧረ የለችም እኮ አለችኝ። ከዛ በኢየሱስም ቆይ እስቲ ስወጣ ደግሞ የእኔ ቤት ወደ ሽንት ቤት መሄጃ አካባቢ ነው። ወደዛ ጋር ሲሄድ ድምፅ ሰምቻለሁ። ከዛ እናቴን ስጠይቃት ኧረ የለችም እዚህም አለችኝ። በኢየሱስም አልኩና ተመልሼ ከእኔ ቤት በኋላ ደግሞ 1 ሜትር የምትሆን ቀጭን መንገድ አለ። ሲሄድ ወደዛ እዛ ከፈትኩኝና ሽንት ቤቱ ስገባ እዛ ድምፅ የለም። አይ በቃ የሆነ ድምፅ ሲል ወደዛ እንትን ያልካልኩኝና ወደዛ ስዞር ድምፅ ሰማሁ። የእሱ የሆነ በቃ የሚሰቀጥጥሽ ድምፅ ሰማሁ። ከዛ በኢየሱስም አንተ በእናት በአባቴ ግቢ ታዋርደኛለህ ብዬ እሱን ስጮ ካምፓቸው በብዛት እንትን የሚለው ካምፕ ነው የእነሱ ስራ እንትንም ስላለው በብዛት እዛ ነው ወደዛ ሮጦ ገባ። ከዛ ሮጦ ገባ። እናቴም አየች ያንን ነገር። ምን ብለን እንናገር? ሌሎች ቤተሰቦቻችን ወንድሜ ማርክ ስለሆነ አባቴ ማርክ ስለሆነ መስማት የለባቸውም። በቃ እናቴ ዝም ብያልኩና ዝም አለን። ነይ አልኳት። ፈልገሽ ነው ስላት አይ አይደለም አስገድዶኝ ነው። አይ እንግዲህ አስገድዶሽ ከሆነ እኔ ምስክር ሆንሻለሁ፣ እናቴ ምስክር ትሆንሻለች፣ እከሳለሁ አልኳት። ከዛ እኔ ጠዋት ተነሳሁኝና ህፃናትና ሴቶች ጉዳይ ክስ ሄድኩ። ከሰስኩኝ። ልክ መጥሪያ ያንኑ ቀን መጥሪያ ተሰጠኝ እንዲመጣ ተብሎ ሳይ አይመጣም። ያን ቀንም 2ኛም ቀን ሆነ 3ኛም ቀን ሆነ በ4ኛው ቀን ግዴታ መጥሪያ መስጠት ስላለብኝ ሄድኩኝ። እንትን ማለት ነው ሜክሲኮ ዋናው ቢሮ ያው የህግ አካልም ስለሆነ ግዴታ ራሴ ከሰጠሁት የሆነ ጥቃት ሊያደርስ ይችላል። ራስሽ አትስጪው ብለው ሜክሲኮ ዋናው ቢሮ ሄድኩኝና አስጠራሁ። ከዛ እንትን አልኩኝ እሱን ሄድኩኝና አስጠራሁትኝ። ሳስጠራ ያሉት ጓደኞቹ ሁሉ የመጀመሪያ ቀን እንትን ያሉኝ ሁሉ በቃ አይ እንደዚህ ቦታ ላይ ከተናገርሽ እኮ ለስራው ጥሩ አይደለም፣ ለስራው ጥሩ አይደለም አሉ። እናም ሄድኩኝ ተመልሼ ነው መጥሪያውን ሰጥቼው መጣ። ሲመጣ ሙሉ ልብሱን ለብሶ የፖሊስ ልብሱን ለብሶ ነበር የመጣው። እንደዚህ ታሪኩ አለው እና ጀመረለት። እሱ እንደዚህ ብላለች እንደዚህ ብሎ ሲጀምርለት ያው በእናት በአባቷ ግቢ እንዴት እንደዚህ አይነት ነገሮችን ታደርጋል? እንደውም ጥሩ ሴት በመሆኗ እንጂ ሌላ ሴት ብቶ እንደዚህ አትተውክም ይሉታል። ከዛ ስንት ይቁረጥልሽ ሲሉኝ የህግ እንትኑ እስኪጣራ ድረስ እሱ ያቀሙ የሚችለውን ይቁረጥልሽ። እኔ ደግሞ ያው እንትን ስላልኩኝ 800 ብር ያን ጊዜ በጣም እንትን ነው 2008 ላይ 800 ብር ለሁለት ልጆች ቆርጦልኝ ተመለስ። ከዛ ምን ትሰጪዋለሽ? የቤት ንብረት ልብሱን ይውሰድ፣ ሌላ ነገር ግን አልሰጠውም ብያቸው መጥቼ ልክ ግቢ ውስጥ ስገባ እንደዚህ በቃ ይሻለኛል፣ ሰላም ይሻለኛል ብዬ ስል ያን በቃ እናቴም ወንድሜም 800 ብር እሺ ብለሽ እንትን ብለሽ የመጣሽው ምን ልትሆኚ ነው? 800 ብር ያኖሩሽ ነው ብለው ይዙኛል። ከዛ በቃ ከዛን ቀን በኋላ ልነግርሽ አልችልም። እንትኑ ሽማግሌዎች ይልካል፣ ሌሎችም ይመጣሉ። ከዛን እኔ ያው ግድ የአክስቴ ልጅ መጣች። የአክስቴ ልጅ መጣ። በቃ ሁሉም ነገር እንዲህ ነው አላላትም። ለሷ በቃ ታረቁ ለልጆችሽ ስትይ አብረሽ እንትን ብለሻል ብላኝ ትቼ ሁሉንም ነገር የወዴን ደረጃ አድርጌ በቃ ሌሎቹ ግን እንዳይሰሙ ብዬ ተውኩኝ። አብረን ድጋሚ አሁንም እሱ አስማምታል። ሁለት ድጋሚ ሆነን ያቺ ልጅ ልክ እሱ እንትን ማለቱን ስትሰማ ዶክመንት አላት። ኢቭን እንትኗን ራሱ አልወሰደች፣ ልብሶቿን ሁሉ አልወሰደች። ከዛ በኋላ ነው እሱ ወንድም አልነገርሽንም ማለት እሷ ልክ ካየሻቸው በኋላ ከባልሽ ጋር ያንን ነገር ሲያደርጉ ካየሽ በኋላ ጠፋች? ከቤትሽ ወጣች ወይስ? በቃ ያን ቀን ቃል ትሰጫለሽ ብያት ቃሉንም ሳትሰጥ እሷ ሄደች። ጭራሽ ማለት ነው ወጣች ከቤትሽ። በቃ ወጣች። ልብሷን ይዛ ነው ሄደችው። ልብሷን አልያዘችም፣ ጭራሽ አልያዘችም ጥላ ሄደች። ከዛ በኋላ ልክ ልወልድ አካባቢ የሆነ በቃ 7 ወር 8 ወር 7 ወር 8 ወር አካባቢ የቅድሚያውን እንትን
ታይቶልሻል። የሆነ እንትን ተደረገ ምርመራ አለ። ከሱ ጋር እንሂድ ስለው አልሄድም ብሎ የነበረ መጀመሪያውንም ማለት ነው። ከዛ ስታይ ፈለግ ኤችአይቪ ፖዚቲቭ እንደሆነ ተነገረኝ። በቃ ግድ መድኃኒቱን አሁን ከእናት ወደ ልጅ መጀመር ስላለባቸው ጌታ መጀመር አለባት። ታሰበችን ጀምሬ ያው በቃ ስልሽ በቃ ለልጆቼ ስል ነው። ከዛ በኋላ ያለውን ነገር ቤተሰብ ምን ያልፈለግኩት እነሱ የሚያውቁት ኢቨን አባቴ የሚያውቀው ወንድሞቼ የሚያውቁት በሌላ በቤተሰብ ጉዳይ እንደተጣላን እንጂ በእሷ ጉዳይ እንደተጣላን አያውቁም። ከዛ በቃ እናትሽ ብቻ ናት የምታውቀው። እናትሽ ብቻ ናት እናቴ ብቻ ናት የምታውቀው። ውጤቴንም ግዴታ ለእሷ መንገር ስላለብኝ ይኸው እንደዚህ አይነት ነገር ተፈቷል አልኳት። እሱ ግን አሁን እሱ አምሮበት ጭራሽ አምሮበት እኔ ያው ለእኔ ፈርሞልኝ መድኃኒቱን እንድወስድ እንትን አለኝ እንጂ ህይወትሽ የዘላለም ጸጸት ነው ለእኔ እንትን ያለኝ። እናትና አባቴ ባይጣሉ ረብሻ ባይፈጠር የሆነ የምትወስኛቸው ነገሮች ተስተካክለሽ የሆኑ ቢያንስ አንቺ ማውቀሽ ብዙ ነገሮችን ተረዳርተሽ እንትን ማትበት ነገር ውስጥ ገበያሽ ይሄ ነው አይባልም። በሽታም ምንም መምጫው መንገድ አይታወቅም። እግዚአብሔር ይመስገን በሕክምናም ስለሆነ ልጆቼ ነፃ ናቸው። እኔ ግን ወጣትነቴን እንትን አላልኩም። ወጣትነቴን እንኳን እንደዚህ ቀብጬ ሁሌ የምለዋለሁ። እሱንም ግን መውቀስም አያስፈልግም። ከሆነ በኋላ እግዚአብሔር የወደደውን ያደርጋል ብዬ እኔም በጸጋ እኖራለሁ ለልጆቼ መኖር ስላለብኝ እና ሀቡዬ ከእኔ ብዙ ነገር ያስተምራል። እሱ አለበት ከሱ ነው እንጂ ሌላ እኔ ያልሄድ የትም ቦታ አልሄድም። እኔ ያውቃል እሱ እንዳለበት አወቀ። አዎ ምን አለ? በቃ ምን እንዳለበት ንገሪኝ በእናትሽ። ከሆነ በኋላ አለኝ። ከሆነ በኋላ ጭራሽ እንደውም እንትን ቢሉ ከሆነ በኋላ ምንም ራስሽን እንትን ማለት እንጂ ምንም የሚመጣ ነገር የለም። በቃ የሆነውን በጸጋ ተቀብለን እኔ እንዳንቺ አንቺን ማለት ነው በመልከስከሱ ይቅርታ አድርጊልኝ ነቃሉ። በቃ አሁን ላይ እንደውም ትንሽ በፊት ይኸውልሽ በፊት ኦርቶዶክስም ነበረ ይጠጣም ነበረ። አሁን ላይ ግን እኔ ሳይ እኔ አሁን እምነቴን ቀየርኩ። በቃ ስለሱ አይመለከተኝም ብዬ እንትን እምነት ቀየርኩኝ። እኔ በጌታ ሆንኩኝ። ሃይማኖት እንዳትቀሪ ፕሊስ ማሪ። እሺ አይጠቀስም ሃይማኖት። እሺ እኔ የምልሽ ማለት ነው። እሺ ስላላወቅኩ ችግር የለውም። ረዳትሽን የቤት ውስጥ ረዳትሽን ነገርሻት ግን ይሄ ነገር እንዳለባችሁ እሷም ተመርምራ መድኃኒት እንድትጀምር? የለችም። ኬት አግኝቼ ሀቡዬ ኬት ላገኛት? እግዚአብሔርን አዎ። ስልኳም የለሽም ነበረ? የለኝም። ሁሉ በጊዜ ብታውቅ እሷም መድኃኒት መውሰድ እንድትጀምር እኮ ነው። እኔም ደስ ይለኛል። ያው እኔም በግድ ያው ትንሽ ነው እንዲሁ አቋሚ እንዲወር ሰውነቴ በአንዴ ሰውነቴ እንዲያልቅ ራሱ ያደረገኝ ውስጥሽ ልክ እንደሰማሹ የመቀበል ትንሽም ይወርዳል። የዛኑ ያህል በጣም ነው እንትን ያልኩትኝ። አሁን ላይ የ4 ወር ነፍሰ ጡር ነኝ። ወልጄ ማለት ነው አራስ ነኝ። አዎ አብረን ሆነን 4 ልጆች አሉኝ። በፊት 2 ልጆች ነበሩኝ። ይቅርታ አድርጌለት ተመልሶ አልሰማሽኝም ሀቡዬ? ይቅርታ አድርጌለት ተመልሶ ወደ ቤት ሽማግሌ ላከ ምናምን ነው እንጂ ይቅርታ አደረኩለት ቀጠልን አላልሽም። በፍጹም ታሪኩ ላይ ከልቤ ነው እያዳመጥኩሽ ነበር። የአክስቴ ልጅ በሞተችው እናቴ ይዤሻለሁ በቃ ለልጆቹ ስትይ ይቅርታ አድርጌ ብላኝ ይቅርታ ተደራርገን እቤት ተመልሶ ከዛ በኋላ ያስጀመረኝ ራሱ
እሱ ነው መድኃኒቱ ነው። ወዲያው ትጀምር በቃ መጀመር አለባት ፈርምላት ተብሎ ሲሰጥ መጀመሪያ ላይ ዋስ ያስፈልጋል። ለምን እንዳታቋርጪ ምናምን ማለት ነው። ፈርሞልኝ እሱ አስጀመረኝ። ከጀመርኩ በኋላ ስንኖር 3ኛ ልጄን ወለድኩኝ። 3ኛ ልጄንም መድኃኒቱን እየተጠቀምኩኝ ነፃ ናት። 4ኛ ልጄ ላይ ግን አሁን በጣም ጭራሽ እየወረድኩኝ ስለመጣሁ ፎሬ 225 ስለገባ ከኖርማል ሰው ኖርማል የሚባለው ከሺ ምናምን በላይ ነው የበሽታ የመከላከል አቅሙ ከፍ ያለ ሲሆን ማለት ነው። እሱም በጣም የወረደ ስለሆነ እግዚአብሔር ይመስገን ጤነኛ ልጅ እንድትሆንልኝ እናንተም ዱአ አርጉልኝ። በእናንተም በእምነታችሁ ማንኛውም ሰው ማንኛውም በቃ ኦርቶዶክስ የሚሆን የትኛውም የሁሉም። አሁን እርጉዝ ነሽ? 4ኛ ልጅ አሁን 4ኛ ወልጄ አራስ ነኝ 4 ወር እና ጡት ብቻ ስጫት ተብዬ ጡት ብቻ እየሰጠኋት ነው። እግዚአብሔር ይችላል ሁሉም በእምነት እግዚአብሔር ሲሰጥ በስራው አይሳሳትም። በቃ ያው ትንሽ እንትን አለ እንጂ እግዚአብሔር ይመስገን። አብራችሁ ናችሁ? እስቲ ከባለቤትሽ ጋር አብራችሁ ነው የምትኖሩት? አዎ ይቅርታ አድርጌለት አብረን ነን። ያው እኔ ይቅር ስል እግዚአብሔርም ይቅር ይለናል ብዬ ከሆነ በኋላ እሱም ሄዶ ሌላ ሰው እንትን ከሚል ሌላም ነገች እንትን ከሚል በቃ ለልጆቹም አይለኝ ለእኔም ደግሞ በቃ ደግፎኝ እንዲኖር ነው እግዚአብሔር ካለልኝ ደግፎኝ እንዲኖር አይዞሽ እንዲለኝ ከጎኔ አሁን ላይ የምፈልገው እንጂ የሆነ ነገር የፈሰሰ ውሃ አይታፈስም ብዬ ያ እና አሁን በቃችሁ ልጅ ወይንስ ገና የመውለድ ሀሳብ አላችሁ ከዚህ በኋላ? ወይ አብዬ እነዚህን ያሳድግልኝ። ለምን አሁን ከዚህ በፊት ብሆንም ጡት ነው የምሰጣቸው ለልጆች። አሁን ላይ ግን ተከልክዬ የጣሳ ወተት በኢትዮጵያ ኑሮ አይቻልም። እሱን ስለምሰጣት አልችልም። ይህን ራሱ አራስነቴን ራሱ ብዙም ተኝቼ አላሳለፍኩኝም። ያው የቦንዳ ስራ ሰራ ነበር በፊት ብዬሻለሁ። ያንንም ምናምን ስለከሰርኩኝ አሁን ላይ ሀሳብ የለኝም። በቃ እግዚአብሔር እነዚህን ያሳድግልኝ። ከምንም መነሳት እችላለሁ። ካልሲ ምንም ትንሽ በአቅም ኖሮኝ ካልሲ ምንም በር ላይ ንግድ ብጀምር በቃ እግዚአብሔር ከረዳኝ ያንን ብቻ ነው እንጂ በቃ አልፈልግም። ከዚህ በኋላ ያሉኝን ያሳድግልኝ። እና ለመጀመር ታዲያ ምንድን ነው ችግርሽ? የገንዘብ እጥረት ነው? አዎ ያ ነገር ስለሌለኝ አሁን መነሳት አልችልም። ማገዝ የምትችሉ አግዟት እንትን እንድትጀምር። ቁጭ ብለህ ነገር መሸጥ ምንድን ነው የምትይለው? ኦርቶዶክስ ተዋህዶ መጠጥ ይፈቅዳል ያለሽ ማን ነው? ያነጋገርሽ ስርዓት ይኖርሽ። ማሬ ተሳስታ ነው። ይቅርታ በይ። ይቅርታ እሱ ኦርቶዶክስ ነው ይጠጣል ስላልኩ በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። ሌላ ጊዜ ሃይማኖት አትበሱ እሺ። የሰው ልጅ ይኸውልሽ የትኛውንም ሃይማኖት የሚከተል የሰው ባህሪና ሃይማኖት አታገናኙ። አንዳንድ ሰው ይኸውልሽ ሙስሊም ሆኖ በፍቅሩ የማይጠጣ ሙስሊም ሆኖ የሚጠጣ ኦርቶዶክስ ሆኖ የሚጠጣ የማይጠጣ የሚዋሽ የማይዋሽ የሚሰርቅ የማይሰርቅ አለ። በሁሉም ሃይማኖት ጥሩ ሰው አለ፣ መጥፎ ሰው አለ። በሁሉም ሃይማኖት ዋሽት ክሊን ኢት ቬሪ ዌል ክሊን ዩር ኖዝ ቬሪ ዌል። እና ማሪ በሁሉም የሰው ልጅ ባህሪ ሃይማኖቱ ባህሪውን አይገልጽም። የሰው ልጅ ባህሪ እና ሃይማኖቱ የተለያየ ነገር። ከእያንዳንዱ ሃይማኖት ጥሩ ሰው አለ፣ መጥፎ ሰው አለ። ከእያንዳንዱ ሃይማኖት የሚዋሽ፣ የሚሰርቅ፣ የሚጠጣ፣ የሚዘሙት ምናምን የሚማገጥ ትዳሩ ላይ አለ። ኢትስ ናት አባውት ሪሊጅን አባውት የሰውየው ፐርሰናሊቲ ነው፣ የሰውየው ባህሪ ነው እንጂ የሃይማኖት ጉዳይ አይደለም፣ የባህሪ ጉዳይ ነው። ከሁሉም ሃይማኖት የሚጠጣም ማይጠጣም አለ፣ የሚሰርቅም ማይሰርቅም፣ የሚዋሽም ማይዋሽም አለ። እና ሃይማኖት ራሱ በፍጹም እዚህ ቤት እኔ ሃይማኖት ልክ እሺ አካውንት ነበርሽ ንገሪያቸው እና እዚህ ውስጥ 3400 ሰው አለ። ከዛ ውስጥ አንድ ደግ አይጠፋም። 1-2 ደግ የሚያግዝሽ 5000 10,000 ብር የሚያግዝሽ አይጠፋም። እንድትጀምሪ በቤት ውስጥ ሆነሽ ጨርቃ ጨርቅ እንድትሸጪ። ልብስ ነው መሸጥ የፈለግሽው? የልብስ ልምድ አለኝ እኔ በልብስ ነው ስሰራ የነበረው። እሺ እንትን በይ አካውንት ነምበርሽ ንገሪያቸው እና መስራት የምትፈልጊው ነገር የሚያግዝሽ ሰው ካለ እንዲያግዙሽ። እሺ 1000
ኦኬ ጋይስ ያዙ፣ ኮመንት ላይ እንዳጽፉ ያዙ። ራሳችሁ ጋር 1000 አገዟ። ታሳዝናለች። HIV ፖዘቲቭ ናት እሷን ባለቤቷ። እናም የ4 ልጆች እናት ናት እና ቤት ውስጥ ሆና እየሰራች ራሷን ማገዝ ትፈልጋለች እና ያቅማችሁን አድርጉላት። ግን በእናትሽ ልጅቷን ይሄ ጉዳይ ከሆነ ስንት ዓመት ሆነው ልጅቷን መድኃኒት ብትጀምር ብታ ምክንያቱም አለማወቁ አንቺ ይሰጣል ሀቡዬ ባወቅሽ ሰዓት አፈላልገሽ አግኝተሽ እሱን ይቅርታ አደረግሽለት። እሱ ማግጦ ከሰራተኛሽ ጋር HIV ኤድስ አምጥቶብሽ ይቅርታ አድርገሽለት አብረሹ እየኖርሽ 2 ወልደሻል ከሱ። ስለዚህ ያቺስ እሱን የማገጠበሽን ይቅርታ ካደረግ አብራ የማገጠችው ሴት የቤት ሰራተኛሽን አፈላልገሽ እኔ በጣም ፈልጋለሁ እግዚአብሔርን ከየት ላገኛት ብለሽ ብትነግሪያት ይሄኔ ሳታቅ አልፍ ሞታም ሊሆን ይችላል ሳታቅ ብታቅ መድኃኒቱን ትጀምራለች። ላገኛት አልቻልኩም። ላገኛት አልቻልኩም። ቢያንስ እሱን ራሱ ማለት ነው ስንት ዓመት አለ? 2008 ላይ 2008 ላይ ነው ይሄ ነገር የተፈጠረው። የዛሬ 9 ዓመት። ስልክ ቁጥር አልነበራትም የዛኔ አንቺ ጋር በምትሰራ ሰዓት? የላትም። እኔ እኮ ሳላስብ ቀርቼ ጭንቅላት አለኝ። እሱ እንደዚህ እያወቀ እንኳን የኔ ብዬው ይሄን ያህል ካደረገኝ እሷ ምንነቴን አታውቅም። ግን ግዴታ ተያይዘን እንጥፋ አይደለም። ባገኛት ደስ ይለኛል። እግዚአብሔር በሚያውቀው የውስጤን ማለት ነው። ባገኛት አሁንም ራሱ እኔ ባገኛት ክርስቶስን ወስጃት ራሴ ለምን ራሴ እንደቆምኩ ለልጆች አሁን ላይ አይቼዋለሁ። እሷም ህይወቷን ብትቀጥል እንደ ማንኛውም ሰው ይኸው እኔ ማምኜበት እየኖርኩ ነው። መኖር ትችላለች። እሷ ገና ያላገባች ያሳዝናል። ህይወቷን አበላሸባት። እሷ ያላገባች ያልወለደች በቤት ሰራተኝነት ራሷ የምታስተዳድር ሴት ወደፊት ስንት ህልም ያላትን ሴት ህይወቷን አበላሸባት። አስቢው። ልክ ልታገባ ጥሩ ባል አግኝታ ልታገባ ስትመረመር ፖዘቲቭ ሆኗ ሲያቀሏት ሲቤቱ ስረሻ ተጎጂ እሷ ናት። እሺ እንትን አካውንት ነበርሽ ንገሪያቸው። 1021 16 13 1021 16 13 እሺ 247 እሺ ሙሉ ስምሽ? በላይነሽ ተሾመ። በላይነሽ ተሾመ። አግዟት። 5000 10,000 ያላችሁ ጠብጠብ አድርጉላት እና የሆነ ነገር ትስራ። ቤት ባልሽ ግን እኮ ስልኳ ይኖረዋል። በሱ በኩል ልታገኛት ሞክረሻል? የለም ብዬዋለሁ። የምታገኛት ከሆነ ቢያንስ እሷም ከሆነች ሌላ ሰው እንዳትበክል፣ አንተም ደግሞ ከሆንክ ግዴታ እሷ መጀመር አለባት። እግዚአብሔርን ይሄንን እንትኖቹ ፊት ሁሉ ሐኪሞቹ ፊት ሁሉ ነው ያልኩትኝ ማለት ነው። አካውንት ነምበሯን ትድገምላችሁ። 1021 16 13 ነው። እስቲ ድገሚላችሁ። እሺ 1021 16 13 247 ተደዋውለው ወጡ አላልሽም? አዎ እኮ የዛኔ ይደዋወሉ ነበር። ስልክ ደውላለት ነው ከቤት የወጣው ብለሽ ነበረ። አዎ ብዬሻለሁ፣ ግን ቁጥሯን እኔ አላውቀውም። ያወጣችላት ደግሞ የወንድሜ ሚስት ናት ያወጣችላት፣ ሲሙን ማለት ነው። ሲሙን ካወጣችላት በኋላ ደግሞ ስልኳ ጭራሽ አይሰራም። ሲሙን እችኛዋ ናት ያዘጋችሁ ማለት ነው። ጭራሽ ሌላ ሰው እንትን እንዳይልብኝ ብላ አዘጋችሁ። ሲሙ በእሷ ስም የወጣ ስለሆነ ማለት ነው። ሲሳይ ትባላለች፣ የወንድሜ ሚስት ናት። ለሱ ስጠይቁ ምን አለች ታዲያ? አዲስ ያወጣችሁ ቁጥር የሚያውቀው ካለ አልኩትኝ እኔ አንተም ቢሆን አሻሽታሃትም ከሆነ እንደገና ደግሞ እንደዚህ እንትንም ካለች መጀመርም ካለባት ትጀምር።
ራሷን ትወቅ ብዬ ስል በፍጹም እኔ አላውቅም ነው ያለችበትንም አላውቅም። የማውቀው ነገር የለም ያለው እኔ ነኝ። እንደውም ቀድሜ የወጣሁት እኔ አይደለሁ ወይ እኔ አላውቅም ነው ያለኝ። የት ሄድ የማውቀው ነገር የለም ማለት ነው። ከዚህ በኋላ ግን መከላከያ ብትጠቀሚ ጥሩ ነው። እጠቀማለሁ ሀቡዬ። በተረፈ አካውንት ነበር ሆነ ያዙና የመከላከያ እንትኑ ደግሞ የሚቆራረጠው ከኔ ነው ከሱ ከማን ነው የሚቆራረጠው? እሷ ኦኬ። ኢትዮጵያ ስላለች ኔትወርኳን። እሺ ለላይ እየተቆራረጥሽ ነው። ኔትወርክ ይሆናል። እሺ በቃ እሺ። አካውንት ነምበርሽን ለሶስተኛ ጊዜ ንገሪያቸውና ሂጂ። እሺ 1000 እሺ 21 እሺ 16 13 2 47 ጥሩ። በላይነሽ ተሾመ። ፈጣሪ ይርዳሽ፣ በርቺ። ጀምሬ ደግሞ እንደዚህ ሰው እግዚአብሔር ሰው ካረገኝ ጀምሬ ደግሞ እንትን ብዬ ያለሁበትን አሳይሻለሁ። በቪዲዮም እንትን ብዬ ልክልሻለሁ። ሀቡዬ እሺ፣ እሺ፣ አመሰግናለሁ በጣም እሺ። ሀቢባ የቅድስትን ጉዳይ አንዲት ልጅ ደጋግማ የቅድስትን ጉዳይ ምን አደረግሽ ብላ እየጠየቀችኝ ነበር። አላወራኋትም ቢዚ ሆኜ እና እንትን ልበላት ቮይስ ላድርግላት አሁን ለልጅቷ። አንዲት ጓደኛዬ 5000 ልክላት አለው ብላ በዋትሳፕ ነገረችኝ። እሺ ማሬ እንዴት ነሽ? ሰላም ነሽ ወይ? እኔ ደህና ነኝ። ተባረኪ፣ እድሜና ጤና ይስጥሽ። አመሰግናለሁ። አካውንት ነምበሯን ይዘሽዋል? ላይቭ ላይ ስትናገር ይዘሽዋል? ካስገባሽላ በኋላ ደረሰኝ ላኪልኝ። አመሰግናለሁ። ፈጣሪ ያክብርልኝ። የታለች ልጅቷ? አካውንት ነምበሯን ልልክላት ነበር። ስንት ነበር ያለችው? አለች ካለች አስገቧት። አካውንት ነምበሯን ልጠይቃት። ማን ነበር ስሙ? በላይ አለሽ? ካለሽ አለው በይ። ላይ አካውንት ነበርሽን ድጋሚ ላኪልኝ። አልያዝኩትም። ሀቢባ ስፖንሰር መሆን እፈልጋለሁ። ለቤትዬ ወይ ለመስዬ ወይ ለሶፍዬ ከሶስት አንዳቸው እንትንሽልኪ እንትንሽላኪ ስልክ ቁጥር ሽላኪ እና አወራሻለሁ። ስፖንሰር መሆን ትፈልግ ሆነ ቆይ ኢንቫይት አድርጌታለሁ። አካውንት ነምበር ሽላኪልኝ። አንዲት ጓደኛ 5000 አስገብታለች። ደረሰኝ ክፍል ነው 1000 1000 21 21 16 16 13 13 247 247 በላይነሽ ተሾመ። በላይነሽ ይኸው ልኬላታለሁ። እሺ ስልክ ቁጥርሽን 09 09 79 20 07 07 45 አካውንት ነበርሽና ስልክ ቁጥርሽን ልኬላታለሁ። ደረሰኝ ስትልክልኝ ለአንቺም ዋትሳፕ የምትጠቀሚ ከሆነ ፎርዋርድ አደርግልሻለሁ ደረሰኝ። እሺ እሺ። ዋትሳፕ ትጠቀሚያለሽ?
አልጠቀምም። ሀቡ አላውቅበት ተከፍታ ያለው ፍሬ አላውቅበት ማለት ነው። አስገብታ ይኸው ፍጥነት ተመልከች። አስገብታ 5000 ላከችልኝ። ያንቺ የሚለው በላይነሽ ተሾመ ብቻ ብለሽ ነው የነገርሽኝ አይደል? የ20,000 ስብ ልንገርሽ ማረጋገጫ። አንቺ በላይነሽ ተሾመ ብቻ ነው የነገርሽኝ። ገመቹ እኮ ልነግርሽ ምን አስቸኮለሽ? እኔ ልነግርሽ ነበር ገመችው ብዬ እኔ አንቺ እስካባት እኔ ማረጋገጫ ደረሰኝ ካሳየው ይዘጋብኛል። ዋትሳፕ ካልተጠቅ ደረሰኝ አሁን እዚህ ጋር ካሳየው ቲክቶክ ይዘጋብኛል። አንቺ ደግሞ ዋትሳፕ አትጠቀሚም። በምን ልላክልሽ ደረሰኝ? ችግር የለም መሴጅሽን ይሺ ሜሴጅም አይገባልኝም። በእንትን ነው የምፈርመው። ተመሳሳይ አልፈርም። በአሻራ ጠይቃለሁ እንጂ ባንክ ሄድሽ ነው የምትጠይቂው? በቃሽ ሂጂና ጠይቂ። እኔ ደረሰኝ ያለ ዋትሳፕ ብትጠቀሚ በዋትሳፕ ልክልሽ ነበር። አሁን እዚህ ጋር እንደዚህ ካሳየውሽ ይዘጋብኛል። ፐርሰናል ኢንፎርሜሽን ብሎ ይዘጋል። ቲክቶክ አይፈቅድም ደረሰኝ። ተከፍቷል። የተከፈተ ነው እኮ ግን እኔ አጠቃቀሙ ስለማላቅበት ነው ማልገባው እንጂ የተከፈተ አለ ዋትሳፕ። በቃሽ አላት እኮ ዋትሳፕ አጠቃቀም ነው የማታውቀው። መጽሐፍ ማንበብ ምናምን አትችልም መሰለኝ። የምፈርመው ራሱ በእንትን ነው በአሻራ ነው አለች። እሺ ውዴ በቃ ገብቶልሻል። የሆነ ይደረሰኛለሽ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። በልጆችሽ ያቆይሽ አቡ። አሚን እናቴ። ለእኔ እንደደረሽ እግዚአብሔር ይድረስልሽ። አሚን። እህቶቼን ስላገዛችሁኝ አመስግኝልኝ። በቃ እኔ ቃል የለኝም። እግዚአብሔር ይስጣቸው። እሺ ጤናቸውን ይስጣቸው መድኃኔዓለም የሚያምኑት አምላክ። በቃ አመሰግናለሁ። አሚን። አይዞሽ በርቺ። ፊስ ነግታት ጓንድ የቅድስትን ቮይስ ማድረግባት ማን ነበር ብዬ ቁጥሯን ሴቭ ያደረኩት። አሁን አንዲት ልጅ ኮመንት ላይ ስጠይቀኝ ነው ትዝ ያለኝ። የናርዲ ታሪኳን ትጨርስ ከመጣች እሺ